በስልጤ ዞን በተከናወኑ ተግባራት አበረታች ውጤት መመዝገቡን የዞኑ አስተዳዳሪ አቶ ዘይኔ ቢልካ አስታወቁ። በዳሎቻ ወረዳ ከ73 ሚሊዮን ብር በላይ ወጪ የተደረገባቸው የቤተ ሙከራ የፍርድ ቤት እና ጤና ጣቢያ ተመርቀው ለአገልግሎት ክፍት ሆነዋል። አየለተካ በስልጤ ዞን በዳሎቻ ወረዳ የተገነቡ መሰረተ ልማቶች ለህብረተሰቡ ቀልጣፋ የሆነ አገልግሎት ለመስጠት የሚያስችሉ መሆናቸውን የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ገልጿል። አገልግሎት አሰጣጥን ለማሻሻል የፍርድ ቤት አገልግሎትን ለማሻሻል የሚረዳ ዘመናዊ ቢሮ ግንባታ እንዲሁም የህብረተሰባችንን ጤና አገልግሎት ለማሻሻልና ፍትሃዊነቱን ለማረጋገጥ የጤና ጣቢያ ምረቃ ላይ ተገኝተናልና በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። በዞኑ ባለፉት 8 ዓመታት በተከናወኑ ተግባራት አበረታች ውጤት መመዝገቡን አቶ ዘይኔ ቢልካ ተናግሯል። በሁሉም የልማት ዘርፎች በእቅድ የተመሰረተ የቅንጅት ስራ መስራቱንም ዋና አስተዳዳሪው አብራርቷል። በመደመር መንግስት በሀገራችን ሁለንተናዊ ብልጽግና ለማረጋገጥ የሚያስችሉ ወሳኝ እርምጃዎች እየተወሰዱ ይገኛሉ። በተለይ ትላንትን በማረም ዛሬን በመምራት ነገን በመቅረጽ ትውልድን ለማሻገር እነዚህን ሊያሳድጉ ዳር ሊያደርሱ የሚችሉ የለውጥ ተግባራት ባለፉት 8 ዓመታት ስንተገብር ቆይተናል። በዚህም በሀገርም በክልላችንም በዞናችንም አበረታች ውጤቶች ተመዝግበዋል። በተለይ በዞናችን ያስመዘገብናቸው ስኬቶች በድንገት የተገኙ አይደሉም። አቅደን መላው ህብረተሰባችንን አንቀሳቅሰን እንደጀመርነው ፕሮጀክቶቻችንን መጨረስ እንችላለን በሚል በመተባበር ክንድ በቁርጠኝነት በመምራት ቃልን በተግባር በሚል መርህ በተደረገ ርብርብ ያገኘነው ስለሆነ ለዚህ ሁሉ ለተጋቹ አካላት ከፍ ያለ ምስጋናዬን አቀርባለሁ። የዳሎቻ ወረዳ ዋና አስተዳዳሪ አቶ ሬድዋን መሰሮ በበኩላቸው በወረዳው የተለያዩ የህብረተሰብ ክፍሎች በማሳተፍ 73.5 ሚሊዮን ብር ወጪ በማድረግ የተገነቡ ፕሮጀክቶች የህብረተሰቡን ተጠቃሚነት የሚያጎለብቱ ናቸው ብሏል። በዚህ የርቀት አካል የሆነው የግርንዝላ ሁለተኛ ደረጃ ትምህርት ቤት ቤተ ሙከራ ምረቃ ነው። ይህም በህብረተሰብና በመንግስት ተሳትፎ የተሰራ ነው። በአጠቃላይ ወደ 11 ሚሊዮን ጨርሷል። እዛ ትምህርት ያስኩል ላይ ነበረው አሁን እያየን ያለውን የተማሪ ውጤት ስብራትን በማሻሻል ረገድ የተሻለ የተማሪ ውጤት እንዲመዘገብ የሳይንስ ትምህርቶችን ከፍ በማድረግ ውጤት ረገድም የላቀ ሚና አለው። የዘመናት የህዝቦች ጥያቄ የነበረው የቁሩ ጤና ጣቢያ ነው። በጉልበት በአይነት በተለያየ መልኩ 26.5 ወይም 26 ሚሊዮን 500 ሺህ ብር አጠቃላይ የግንባታው ሂደት ጨርሷል። እንዲሁም ቀጥሎ ወዳሉ ደረጃ ላይ የውስጥ የሕክምና ቁሳቁስ ማሟላትና መድኃኒት ማሟላት ላይ ከክልል ከዞን እስከ በየደረጃ ባሉ አካላት ትብብር የ16.5 ሚሊዮን ብር የውስጥ የሕክምና ቁሳቁስና መድኃኒት እንዲገባ በማድረግ በአጠቃላይ 43 ሚሊዮን ብር ወጪ ግንባታው ተጠናቆ በዛሬው ዕለት በይፋ ሊመረቅ ችሏል። በዳሎቻ ወረዳ ቁሮ ጭማ ቀበሌ የተገነባው የቁሮ ጤና ጣቢያ ከዚህ ቀደም የጤና አገልግሎት ለማግኘት ይደርስባቸው የነበረው እንግልትና የኢኮኖሚ ጫና በማስቀረት ተጠቃሚ እንደሚያደርጋቸው የአካባቢው ነዋሪዎች ተናግረዋል። እዚህ መታከሙ በጣም ፋይዳ አለ። ምክንያቱም ሰዎች በአሁኑ ሰዓት በብርም ሄደው ለመታከም መንገዱ በጣም ርቀት ስላለው ይቸገሩ ነበር። አሁን መኪናም አይገኝም ነበር። አሁን ደግሞ እዚህ ስለቀረበ አንድም ሰው በህይወቱን ያድናል እንጂ ሞታል የሚል ተስፋ የለኝም። ይሄ ጤና ጣቢያ ከመገንባቱ በፊት ዳሎቻ ወረዳ ከተማው ላይ ሄደን ነበር የምንታከመው። ሩቅ ነው። እስክትደርስ ድረስ ደም ይፈሳት ነበረ። አንድ እናት ልጇ ይታፈን ነበረ እዛ ጤና ጣቢያ እስከምትደርስ ድረስ ማለት ነው። ያ ችግር ነበረብን። ደስታዬ የላቀ ከባድ የሆነ ደስታ ነው ያለኝ እዚህ በመሆኑ እዚህ ህይወታችንንና እህቶቻችን፣ ወንድሞቻችን፣ አባቶቻችን ሁሉንም ቤተሰብ መላውን የዚህ የቁሮ ጭማንቃ ይቅርና የአካባቢውን ህዝብ ማማዳኑ በጣም ተስፋ ደስታ በጣም የላቀ ደስታ ነው የሚሰማኝ። ይህ ጤና ጣቢያ በመገንባቱ በጣም ተደስቻለሁ። ቤተሰቦቼም እዚህ ናቸው፣ እኔም እዚህ ነኝ። ቤተሰቦቼም አካባቢውም ቢታመም
ወዲያው ፈጥኖ ሕክምና የሚያገኝበት እናት ሚጥ ቢዛት ሕክምና ወዲያው የምትወልድበት እንትን በጣም አስደስቶኛል። መንግስት ከህብረተሰቡ ጋር በተቀናጀ እያከናወናቸው ያሉ የልማት ፕሮጀክቶች የህዝቡን ችግር ደረጃ በደረጃ እየቀረፈ ከመሄድ አንጻር ፋይዳቸው ከፍተኛ መሆኑን የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት አፈጉባኤ ወይዘሮ ፋጤ ሱርሞሉ ገልጸዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ቅቡልነት የተረጋገጠ እንዲሆን የተለያየ ጥረቶች እየተደረገ መሆኑ ተመላክቷል። በስልጤ ዞን በዳሎቻ ወረዳ የክልል ከፍተኛ አመራሮች የዞንና የወረዳ የሥራ ኃላፊዎች በተገኙበት የተለያዩ ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። አሁንም አየለ ተካ በስልጤ ዞን በዳልቻ ወረዳ የክልል ከፍተኛ አመራሮች የዞንና የወረዳ የስራ ኃላፊዎች በተገኙበት ከ73 ሚሊዮን ብር በላይ ወጪ የተደረገባቸው የቤተ ሙከራ የፍርድ ቤት ቢሮ እና ጤና ጣቢያ ተመርቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶቹን በእንግድነት ተገኝተው በይፋ ስራ ያስጀመሩት የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ፋጤ ሰርሞሎ በለውጥ ጉዞ ላይ የምትገኘው ኢትዮጵያ ሀገራዊና ከባቢያዊ ፋይዳ ያላቸው ተግባራቶች እያከናወነች ነው ብሏል። ከህብረተሰቡ ጋር በቅንጅት እየተከናወኑ ያሉ ስራዎችም የህብረተሰቡ ችግር ደረጃ በደረጃ እንዲፈታ ማገዛቸውን ገልጿል። ከወረዳው ህብረተሰብ ጋር በመቀናጀት እያከናወናቸው ያሉ የልማት ፕሮጀክት የህዝብ ችግሮችን በሂደት እየቀረፉ ከመሄድ አንጻር ፋይዳቸው ከፍተኛ ነው። ዛሬ የተመረቁ የተለያዩ ፕሮጀክቶች ጤናማና አምራች ዜጋ ለመገንባት፣ ንጹህ የመጠጥ ውሃ ፕሮጀክት ለመፍታት፣ ችግሮችን ለመፍታት፣ የተቋም ተደራሽነትን፣ የክራይ ወጪዎችን በመቀነስ የሥራ ቦታዎችን ምቹ በማድረግና ለዳኝነት ስራው ምቹ ሁኔታ በመፍጠር ረገድ ጉልህ ድርሻ ያላቸው በመሆኑ እነዚህ ስኬቶች እንደ ማነቃቂያና ማበረታቻ አቅም በመጠቀም የህብረተሰቡን መጠነ ሰፊ ችግሮች ለመፍታት ከመንግስታችን ጎን በመቆም የውስጥ አንድነታችንን ማጠናከር ያስፈልጋል። በዳልቻ ወረዳ ህብረተሰቡ ሲጠይቃቸው የነበሩ የልማት ጥያቄዎች ምላሽ በማግኘታቸው ተስፋና ብርታት ሆነው እንደሚያገለግሉም ተናግረዋል። ዛሬ የተመረቁ ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች ሲሆኑ ለመጪው ጊዜ ተስፋና ብርታት ሆነው የሚያገለግሉ በመሆናቸው በቀላሉ ልንመለከታቸው አይገባም። ለቀጣይ ጉዟችን ስንቅ ሆነው የሚያገለግሉ የመንግስትና የህዝብ ቅንጅት ውጤታማነትን አሳይቶ ያለፈ ነው። ኢትዮጵያ የብልጽግና ጉዞውን እውን ለማድረግ ደፋ ቀና እያለች መሆኑን የጠቀሱት ወይዘሮ ፋጤ ሰርሞሎ የተገማች የሆነውን የዓለም ሁኔታ በመጠቀም የጸረ ሰላም ኃይሎች እያደረጉት ያሉት እኩይ ተግባር መረዳት ይገባል ብሏል። ዓለማዊ ጫናዎችን የፈጠሩት ምቹ ሁኔታ በመጠቀም እንደ ሀገር የተጀመሩ ትልልቅ ስራዎችን የማጣጣልና ለማደናቀፍ የሚሰሩ ኃይሎችን ብቅ ያሉበት ወቅት ላይ ነው። በመሆኑ እነዚህን ኃይሎች ማንነትና ፍላጎት እንዲሁም ከመጋረጃ በስተጀርባ የተደበቀ ዓላማቸውን በወጉ መረዳት ተገቢ ይሆናል። ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ እንዲሆንም መንግስት በቁርጠኝነት እየሰራ መሆኑንም ጠቅሷል። ምርጫው ሰላማዊ፣ ዲሞክራሲያዊና ቅቡልነት የተረጋገጠ እንዲሆን መንግስት ጽኑ አቋም ይዞ እየሰራ ይገኛል። ምርጫው በሀገራችን የተረጋጋ ዲሞክራሲያዊና ፖለቲካዊ ስርዓት እንዲገነባ፣ ቅቡልነት ከፍ ያለ መንግስት እንዲመሰረት፣ በአጠቃላይ ደግሞ ዲሞክራሲን እንዲተከል ሚናው የጎላ መሆኑን በመገንዘብ ለምርጫው ስኬት የተለያዩ ጥረቶች እየተደረጉ ይገኛል። የማዕከላዊ ኢትዮጵያ ክልል የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኦስማን ሱር የመደመር መንግስት ያሉ አቅሞቹን አቀናጅቶ በመጠቀም የህዝቡ ጥያቄ እየመለሰ መሆኑን ገልጿል። የመደመር መንግስት ያሉ አቅሞችን አቀናጅቶ አስተባብሮ የህዝብን የልማት ጥያቄ መመለስ ነው። መመለስ ብቻ አይደለም፣ የህዝብን የብልጽግና ጉዞ ማፋጠን ነው። በተለይም ዛሬ መረቅናቸው ትምህርት ቤትን ስናስብ ተወዳዳሪ ትውልድ መፍጠር ነው። ትምህርት ቤቶቻችን በሳይንስ የታገዙ እንዲሆኑ ዛሬ ያየነው የቤተ ሙከራ ምናልባትም እኛ ድሮ ሃይስኩልና ኮሌጅ ገብተን የምናስበው እንጂ
ኮሌጅ ገብተን ወይም ዩኒቨርሲቲ ገብተን ብናስበው እንጂ ታች የሚወርድ አልነበር። ስሙን እንጂ ግብሩን አናውቀውም ነበር። ምቹ የስራ አካባቢ መፍጠርም አገልጋዩም ተገልጋዩም በእኩል ተጠቃሚ እንደሚያደርግም አቶ ኡስማን ሱሩር አብራርተዋል። ወረዳው ከፍተኛ ፍርድ ቤት ምረቃ ምናልባት ህንፃ ግንባታ ብቻ ሊመስለን ይችላል። የህንፃው ግንባታ ከህንፃ ያለፈ ነው። ምቹ የስራ አካባቢ መፍጠር ማለት አካባቢው ለስራ ምቹ ሲሆን ሰራተኞች ብቻ ሳይሆኑ አገልግሎቱን ለመውሰድ የመጡ አካላትን ጭምር ከዛ ተቋም የሚማሯቸው ትምህርቶች አሉ። በተለይም በተቋሙ ምድረ ግቢ ውስጥ ያየነው አዲስ የግብርናን ስራ ብልጽግናን በቤተሰብ ደረጃ እውን ለማድረግ የአካባቢ አቅሞቻችን እንጠቀም ብለን ያልናቸው ሁሉም ተቋሞቻችን የፍራፍሬ የቅመማ ቅመም ማዕከል ይሆናሉ። ተቋሞቻችን የገቢም ተቋሞቻችን ላይ የምንተክላቸው ፍራፍሬዎች ውበት ነው፣ ውበት ብቻ ሳይሆን ገቢም ምግብም የሚያስገኙ የሥራ ዕድልን የሚፈጥሩ እናረጋለን ብለን ያስቀመጥናቸውን በተለይም የክልላችን ፕሬዝዳንት ከ2 ዓመት በፊት ተቋሞቻችን የፍራፍሬ ማዕከል ወይም ፓርክ ይሆናሉ ብለው ያወጁትን ክልላዊ ኢኒሼቲቭ ዛሬ ዳሎቻ ወረዳ ፍርድ ቤት ገና በጅምሩ እንግዲህ የሚያጠግብ እንጀራ ከምጣዱ ይታወቃል ነው የሚባለው አይደል? ገና በጅምሩ የሚሰጥን ትምህርት አለ። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው የስልጤ ዞን በቀድሞ ክልልም ይሁን በአሁኑ የማዕከላዊ ኢትዮጵያ ክልል በሁሉም የልማት ዘርፍ በቅንጅት በመስራት ምሳሌ መሆኑን ገልጿል። በጤናው ዘርፍም ትልልቅ ሆስፒታሎች በህብረተሰብ ተሳትፎ በማስገንባት አርአያ መሆኑንም ጠቅሰዋል። ስልጤ ዞን ውስጥ ያሉ አንደኛው እናሟላለን ተደራሽ እናደርጋለን ብለን የምናስበው የሰው ኃይል ተደራሽነት ነው። የስልጤ ዞን እንደ ዞን በጤና መዋቅሩ ላይ አርአያ የሆኑ ተግባራት ልጆቻችሁን አስተምራችሁ እዚህም ይሁን ሌላ ጋር የሚሰራው የሰው ኃይል መለስ ብለው አካባቢያቸውን ከማገልገል አንጻር ትልልቅ ስራ ሲሰሩ ቆይተዋል። ከዚህ በፊት የተገነባው የወራቤ ሆስፒታል ላይ አሁን ህይወት ኖሮት እንዲሰራ አመራሩ ከባለሙያ ጋር በቅንጅት የሰራው ነው። ባለፈው ዓመት እንኳን ትልቅ ሂጅ የሚባል ኢትዮጵያ ውስጥ ህዝብ አስተባብሮ የሆስፒታልን ግብአት ያሟላ አካባቢ የለም። አሁን ደግሞ ስፖርታዊ መረጃዎችን እንመለከታለን። የስፖርት ክፍል ባልደረባችን አሸናፊ ወልደ ማርያም እዚህ ነው የሚገኘው። አሸናፊ እንደምን